ሰላም የአገሬ ልጆች እንዴት ናችሁ? ይህ የጠንካራዋ የጀግናዋ እንዲሁም በብዙ ውጣ ውረድ ውስጥ አልፋ ዛሬን እዚህ ለቆመችው የጀግኒት ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንሁን። ስለኔ ህይወት ስላለፈው ስለሆኑ እንዲሁም ደግሞ ትማሩበታላችሁ ብዬ የማስባቸውን ታሪኮች የማቀርብበት የዩቲዩብ ቻናሌ ነው። ጀግኒት ይባላል። ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ እንግዲህ ዛሬ የምንማማረው ወይ ደግሞ ስለኔ ህይወት የማሳውቃችሁ ነገር ቢኖር የመኪና አደጋ ሲደርስብኝ የነበረችዋን ያቺን ሰዓታት ነበረ። በጣም አስፈሪ፣ አስደንጋጭ፣ ለቤተሰቦቼ እንዲሁም ለአካባቢ በጣም የጭንቅ ሰዓት ነበረ። እንዲሁም ደግሞ አስደሳች ቀን ማለት ነው። ካስደሳቹ ስጀምር እኔ የተረፍኩበት ቀን ነው። ዛሬ ያቺን ደቂቃ፣ ያቺን ሰዓት፣ ያቺን ቀን አልፌ ዛሬ የደረስኩባት ቀን ያቺ ቀን ምራይ ነው ዛሬን ያየሁትኝ ከእግዚአብሔር ማለት ነው። ስለዚህ ለኔ ያ አስደሳች ቀን ነው። ብዙሃኖቹ አይስማሙበትም። እኔ ግን የምለው ያቺን ቀን የሰጠኝ እግዚአብሔር አይደል? ዛሬን እንኳ አላያትም ሞቼ ብቀርስ እላለሁ። አስጨናቂ ደግሞ የነበረው ለእናቴ ለቤተሰቦቼ በዙሪያዬ ላሉ በጣም ከባድ ጊዜ ነበረ። ማለት ሲነገረኝ አሁን ላይ ደግሞ በጣም ከባድ ጊዜያትን ነበር ያሳለፉት እንደ ቤተሰብ ማለት ነው። መስማት በራሱ ልጅሽ የመኪና አደጋ ደርሶባታል መባል በራሱ ለእናት ያለውን ስሜት እናት የሆናችሁ እህት የሆናችሁ ታውቁታላችሁ፣ አባት የሆናችሁ ሰዎች እና አደጋ ምን ያህል ከባድ እንደነበረ ማለት ነው። ከትምህርት ቤት ስመለስ ነው ወቅቱ ጥር 13 ነው፣ የበዓል የጥምቀት በዓል ማግስት ማለት ነው። በጣም ስጫወት ስዝናና ስጨፍር ቆይቼ ነው አስታውሳለሁ። ስመጣ ራሱ ከትምህርት ቤት ማለት ነው። ቃሊቲን የምታውቁት ከሆነ ቃሊቲ ማሰልጠኛ የሚባለው አካባቢ ነበር የመኪናው አደጋ የደረሰብኝ። ስመለስ ከትምህርት ቤት 9 ሰዓት ላይ ማለት ነው እንኪ ይሄንን ቦምብ ያዥ አለኝ እና አራሊዝም ብዬ መሸሼ ነው በእኔ ቤት ማለት ነው። ያንን ቦምብ አሁን ፕራንክ ነው መሰለኝ እኔ ፕራንክ በጣም ነው የምፈራው ማለት ነው። በነገራችን ላይ እስካሁን ራሱ ሰው ማስደንገጥ እንትን ማለት እፈራለሁ። ያ ህመም ቁስል ውስጥ ስላለ ማለት ነው። እና ስሻገር ነበረ ተሻግሬ ጨርሻለሁ። ግን የቀን ጉዳይ ሆነና ኮሊደር እንደዚህ ትንሽ ኮሊደር ነበረች፣ እሷን እሻገራለሁ ስል ነበር መኪናው ለባቡር ላለማቆም ሲል የመኪናው አደጋ የተፈጠረው ማለት ነው። ማትረፍ ይችል ነበር እና ማትረፍ እየቻለ ድጋሚ ወደኋላ ተመለሰብኝ። ያኔ ሁለቱም እግሮቼ ለመቆረጥ በቁ ማለት ነው። እኔ ለኔ አደጋ የምለው ሹፌር እገጫለሁ ተገጭም ደግሞ እገጫለሁ ብሎ ከቤቱ አይወጣም። ለኔ አደጋ የምለው ነገር ማለት ነው ከግጭቱ በኋላ የሚያደርጉት ነገሮች ናቸው። ስለዚህ እባካችሁን ሹፌሮች ይሄ አጋጣሚ ጉዳይ ነውና መኪና አደጋ ካደረሳችሁ እባካችሁን ወደ ሆስፒታል ወደ ሕክምና ወደሚገኝበት ተቋማት ውሰዱ እንጂ አላስፈላጊ የሆነ እርምጃ ባትወስዱ እላለሁ በዚያው አጋጣሚ ማለት ነው። ምክንያቱም እኔ ተመልሶ በገጨ ኖሮ ቢያንስ አንድ እግሬ መትረፍ እችል ነበረው። ያ አልሆነም፣ ተመልሶ ገጨኝ። ያ ሁለቱም እግሬ እዛው ተቆረጠ ማለት ነው። ያው ዛሬ እንደዚህ ሆኜ ስላያችሁኝ ነው። ሌላ ጊዜ ደግሞ ያለውን የእግሬን የጉዳት አይነት ደግሞ አሳያችኋለሁ። ያቺ ልጅ እንግዲህ አልፋ ዛሬ ላይ ደርሳለች። ያንን ጭንቅን ያንን አስፈሪ ጊዜያቶችን ትሙት ምን ታረጋለች የተባለችዋ ልጅ ዛሬ እንግዲህ እዚህ ጋር ደርሳለች። የእናንተ ቤተሰብ ልሁን እያለች ነው። ሰብስክራይብ በማድረግ ቤተሰብ እንሁን። የደወል ምልክቷን ደግሞ በመጫን አዳዲስ ነገሮች ከዚህ በኋላ ስለምለቅ አብራችሁኝ ቆዩ። እላለሁ። እወዳችኋለሁ። ባይ